አንድ ሰው ስም ይሰጠዋል፣ ብሔር ይሰጠዋል፣ ሃይማኖት ይሰጠዋል ምናምን በጣም ብዙ ታፔላዎችን ለጥፎለት ጠይቀው ሊነግር የሚችለው እነዛን ነገሮች ስለሱ ስለራሱ አልያም ደግሞ ስለማንነቱ እንጂ ስለምንነቱ ሊነግር አይችልም። እንዴት አድርጌ ልግለጽ? ማለት እኔን መግለጽ በጣም ከባድ ነው። ጊዜ ላይ አናውቅም። እግዚአብሔር ፍቅር ነው አሉ ማለት ፈጣሪም ባለው ነገር ፍቅር ነው አሉ። ልክ እንደዛ እግዚአብሔርን መዳሰስ አችልም፣ እግዚአብሔርን መቅመስ አችልም፣ እግዚአብሔርን ማጣጣም አችልም፣ እግዚአብሔርን ማግኘት አችልም። እግዚአብሔር ይሰማል እንጂ እግዚአብሔር ታዳምጠዋለህ፣ እግዚአብሔር ያናግራል ወይም ደግሞ አንተ እግዚአብሔርን ታናግረዋለህ ነው። ደግሞ በቃል አልያም ደግሞ ሰው ሰራሽ የሆነው ልሳናዊ ቋንቋ አይደለም፣ በውስጣዊ ስሜት ማለት ነው። ያው ስሜ አማኑኤል ነው። ሌላ የሚነገር ነገር የለውም። አንድ ሰው ስም ይሰጠዋል፣ ብሔር ይሰጠዋል፣ ሃይማኖት ይሰጠዋል ምናምን በጣም ብዙ ታፔላዎችን ለጥፎለታል። ስጠይቀው ሊነግር የሚችለው እነዛን ነገሮች እንጂ እውነት ስለሱ ስለራሱ አልያም ደግሞ ስለማንነቱ እንጂ ስለምንነቱ ሊነግር አይችልም። እና ስለኔም እንዴት አድርጌ ልግለጽ? ማለት እኔን መግለጽ በጣም ከባድ ነው። አማኑኤል ይባላል። ለፍቅር ያለህን ስሜት ብትነግረን ነው። ፍቅር የሚባለው ነገር ምንድን ነው ትላለህ? ፍቅር መመዘኛው መለኪያው እና መገለጫው ምንድን ነው ብለህ ታስባለህ? አሁን ለምሳሌ ስለኔ ጠይቀኝ ስሜን ነገርኩ አይደል? ማንነቴን ነገርኩ ማለት ነው። አልያም ደግሞ እኔ ላይ የተለጠፈውን ታፔላ ስለራሴ ልነግራቸው ሰዎቹ እንደነገሩኝም ደግሞ ሌላ ታፔላ እንዳበጁልኝ ከሆነ እኮ በጣም ብዙ ነገር እነግራለሁ ማለት ስጋዬንም ነፍሴንም ከፋፍዬ ማለት ነው። የነፍሴን ባህሪያት የስጋዬን ባህሪያት በማን አምሳል ላይ ተፈጠርኩ፣ ማን እንደተፈጠርኩ፣ እንዴት እንደሆነ ከሞት በኋላ የት እንደሚሄድ ህይወት ላይ ስኖር እንዴት መኖር እንዳለብኝ ከዛ በኋላ በየትኛው ይዘት እንደምቀጥል ብዙ ነገር እነግራለሁ። ግን ደግሞ እነዛም ታፔላዎች ናቸው። ግን ስለኔ ከጠየቀኝ ስለኔ ከሆነ እኔ ስለኔ ነው ልነግር የምችለው እንጂ ሌሎች ስለኔ የነገሩኝን አይደለም። የሃይማኖት አባቶች ወይ ፈላስፎች አልያም ደራሲዎች አልያም ሰዎች ዝም ብሎ እንዲሁ ያሉት ሰዎች በሙሉ ስለኔ ነገሩኝን ብነግርህ እኔ ስለኔ ነገርኩ አይባልም። ግን ስለራሴ ልነግራችሁ ላይክ ዛት ፍቅር ታፔሉ ነው። ምክንያቱም ኢንታንጀብል ትይዟችንም ልጨብጧችንም ልዳስሷችንም ግን ውስጥ ላይ ስሜት አለ። እኔ ሰው ሆኜ ሰውነቴ በውስጤ እንደሚሰማኝ ሁሉ በእኔ ሰውነት ውስጥ ደግሞ ልክ እንደ ሰውነቴ የፍቅር ስሜት ይሰማኛል ማለት ነው። ብዙ ሰዎች የሚሸወዱት ፍቅርን ከብዙ አንግል ይከፋፍላሉ። ትልቁ በሽታችን አልያም ደግሞ የሰው ልጅ መከፋፈል መቻሉ ራሱንም ሳይቀር እንኳን ማለት ነው። ያው ሰው ነኝ ብሎ ይቀበላል። ሁሉም ሰው ሰው ነኝ ብሎ ይቀበላል። ግን ሰውነቱን በብዙ ነገር ይከፍላቸዋል። ሰውነት በሃይማኖት ሲመተር ታገኘዋለህ። ሰውነትን በዘርና በቋንቋ ሲበለት ታየዋለህ። የሰው መሆን እንደ ቅርጫ በተለያዩ ብሔሮች በተለያዩ እሳቤዎች እና በጣም በብዙ አይነት መንገዶች እንዲህ ሲገነጣጠል ታገኘዋለህ። ጾታዊ ፍቅር አለ ምናምን፣ ሀገራዊ ፍቅር እንደዚህ ፍቅር እንደዚህ በጣም ብዙ አይነት ፍቅር አለ። የገንዘብ ፍቅር አለ፣ የስልጣን ፍቅር አለ፣ የዝና ፍቅር አለ። በጣም ብዙ የፍቅር አይነቶች አሉ ማህበረሰቡ እንደገለጻቸው ማለት ነው። ይህ ምንድነው? ልክ ሰብአዊነትና ሰውነት እንደተከፋፈለው ሁሉ ፍቅርን መገነጣጠል አልያም መከፋፈል። ፍቅርን በጾታዊነት ስትገነጣጥለው ትክክለኛ ፍቅሩን ታጠዋለህ። ልክ በሃይማኖትህ አንተነትህን ከፍለው ራስን እንደምታጠው ፍቅርን በዝና ፍቅርን በገንዘብ ፍቅርን በተለያዩ ነገሮች ስትዘነጣጥለው ከፍቅር ተደቃለህ ማለት ነው። ትክክለኛውን ፍቅር እናወራው ከተባለ የሆነ ጊዜ ላይ አናውቅም። እግዚአብሔር ፍቅር ነው አሉ ማለት ፈጣሪም ባለው ነገር ፍቅር ነው አሉ። ልክ እንደዛ እግዚአብሔርን መዳሰስ አችልም፣ እግዚአብሔርን መቅመስ አችልም፣ እግዚአብሔርን ማጣጣም አችልም፣ እግዚአብሔርን ማግኘት አችልም። እግዚአብሔር ይሰማል እንጂ እግዚአብሔር ታዳምጠዋለህ፣ እግዚአብሔር ያናግራል ወይም ደግሞ አንተ እግዚአብሔርን ታናግረዋለህ እንጂ። ይህ የሚሆነው ደግሞ በቃል አልያም ደግሞ ሰው ሰራሽ የሆነው ልሳናዊ ቋንቋ አይደለም፣ በውስጣዊ ስሜት ማለት ነው። ልክ ሁሉም ሰዎች እግዚአብሔርን ወይም ደግሞ ፈጣሪም ባለውን ፓርት እንደ ፍላጎታቸው ገነጣጠሉ። አው የኛ አምላክና የሌሎች ሀገሮች አምላክ እኮ ይለያያል። ሙስሊሞች እግዚአብሔርና የክርስቲያኖች እግዚአብሔር፣ የክርስቲያኖች አላህና የሙስሊሞች አላህ የተለያየ ማለት። አሁን ሁለቱም ሃይማኖቶች ልንገርህ ሁለቱም እግዚአብሔርን ወይም ደግሞ ያን ፈጣሪ ምን ነው ተገነጣጥለውታል። የተለያዩ ሀገራት የተለያዩ ስነ ልቦናን የተላበሱ ሰዎች ውስጥ ሲል እግዚአብሔርን በራሳቸው መንገድ ቀርጸውታል። እግዚአብሔርን ከፋፍለውታል ማለት ነው። ስለዚህ ማንን አጡት? እግዚአብሔር። ልክ ፍቅር እንደከፋፈሉት ልክ ራሳቸው እንደከፋፈሉት እግዚአብሔርን ከፋፈሉት። በጣም ብዙ ጣቶችን ታያለ፣ በጣም ብዙ መንገዶች ያለ። ሁሉም ጣቶች ከአንድ እጅ እንደሚመጡት ሁሉ ሁሉም መንገዶች ከአንድ መነሻ ነጥብ እንደሚወስዱ ሁሉ ይሄ ሃይማኖቱም እንደዛ አይደለም። የተለያዩ ሃይማኖቶች ወደ እግዚአብሔር መቅረብ የተለያዩ መንገዶች ናቸው። ውሸት እንደዛ አይደለም። ሁሉም ሃይማኖቶች እንደ ማህበረሰቡ ስለ ልቦናዊ ይዘት የተቀረጹ ናቸው። ሁሉም ሃይማኖቶች ወይም ደግሞ ሁሉም እግዚአብሔርን የፈጠሩት የሃይማኖት አባቶች በሙሉ የአካባቢያቸውን ማህበረሰብ ስነ ልቦናዊ ፍላጎት አልያም ደግሞ ስጋዊ ፍላጎት የሚያሟላን ሃይማኖት ነው የቀረጹት። እንዲህ ነው ብለን ዝርዝር ውስጥ ምናምን አንገባ። ልክ እንደዛ ፍቅርን በገንዘብ ስትከፍሉ፣ ፍቅርን በዝና ስትከፍሉ፣ ፍቅርን በስልጣን ስትከፍሉ፣ ፍቅርን
በጾታዊ ፍቅር ብቻ ስትከፍለው ራሱን ፍቅርን ታጠዋለህ። ሃይማኖቶች እግዚአብሔርን እንዳጡት፣ ሰብአዊነትን ከፋፍለው ደግሞ ሰውነታቸውን እንዳጡት ማለት ነው። ለምሳሌ ፍቅር በእግዚአብሔር ተመስሏል። ይሄ በጣም ደስ የሚል ነገር ነው። እግዚአብሔር እንዳልኩ ፈልገህ አታገኘውም። ፈልገህ አታገኘውም ስልህ ይሄ ሰዎቹ እንደሚሉት አፈላለግ ወይም ደግሞ የሆነ እቃ ጠፍቶ ባትሪ አብርተን እያንጎዳጎት እንደሆነ ፈልገው አይደለም እግዚአብሔር የምትፈልገው። መንገዱ ለየት ይላል። ይሄኛው ጨዋታው ስጋዊ ያለም ደግሞ ተጨባጭ የሆነ ነገር ሲሆን፣ ያንኛው ደግሞ ስፒሪት ነው። በቃ የወደ ስፒሪቹዋል የሆነ ወይ ነው ያለው፣ የመንፈሳዊ መንገድ ነው። በዛ መንገድ ስቴቻ ነገር ብታገኘው ልክ እንደዛ ሁሉ ፍቅርም ከሱ ጋር ይያያዛል። በቃ ፍቅር መንፈሳዊ ነው። ፍቅር ስፒሪቹዋሊ ነው። መንፈሳዊ ነው ስለ ሃይማኖታዊ ነገሮች ጋር አታነቃቀው። ስፒሪቹዋሊ ነው። አንተ ውስጥ አለ የፍቅር ስሜት ነው። ፈጣሪም ባንተ ውስጥ አለ ነው። ልክ ፈጣሪን ከፋፍሎ ባንተ ውስጥ እያለ እንዳጣው ሁሉ ፍቅርን ባንተ ውስጥ እያለ ከፋፍለ ታጣዋለህ። ለምሳሌ አንዲት ሴት መጣች ነው አፈቀርካት። እሷን ያፈቀርካት ቀድሞውን ነገር የፍቅር ስሜቱ ባንተ ውስጥ ስለነበር እንጂ ከሷ ላይ የፍቅር ስሜት ኖሮ ያን የፍቅር ስሜት ወደ አንተ አጋብታባ አይደለም። እሷ ያደረገችው ምንም ነገር አይደለም። እሷ ያደረገችው ልክ ስታያት ባንተ ውስጥ ያለው የፍቅር ስሜት ተቀሰቀሰ። ልክ ስትጣሉ ስትሰለቻችሁ ትጠፋለች፣ የፍቅር ስሜት ይረግባል። ልክ ሌላ ሴት ስትመጣ ደግሞ ውስጥ ያለውን ታራግባለች። ልክ እንደተዳፈነ እሳት ማለት ነው። ቀድሞውኑ ስሜቱ አንተ ውስጥ አለ ማለት ነው። ከዛ ደግሞ ገንዘብ ይመጣል። ልክ ደግሞ ፍቅርን በገንዘብ ስትገልጸው ከሴትዮዋ በበለጠ መንገድ ደግሞ ያ ገንዘብ ውስጥ ላይ ያለውን የፍቅር ስሜት አራግቦታል ማለት ነው፣ ቀሰቀሰው። ልክ ደግሞ ገንዘቡ ይጠፋና ገንዘቡን ስታገኝ ሴትን ስታገኝ የፍቅር ስሜትን የቀሰቀሱ ሰዎች ከአንተ ጋር ሲላመዱ እንደ አዲስ መጎምራት ያቅተዋል፣ ውስጥ ላይ ያለው የፍቅር ስሜት ማለት ነው። ልክ ስልጣን ትፈልጋለህ ደግሞ ያ ስልጣን ደግሞ እንደ ትኩስ ውስጥ ላይ ያለውን የተዳፈነው እሳት ይቀሰቅሰዋል ማለት ነው። እንዲያም ሆኖ ግን የገንዘብ ፍቅር እኮ እውነተኛ ፍቅር የለም። የእውነት ጾታዊ ፍቅርም እኮ ከልባችን ብናፈቅር ምናልባት ወደ ማዕከሉ ሊወስደን ይችል ነበር፣ ወደዛ ፍቅር ወዳለ ስልጣን ምናምን የምንላቸው ነገሮችም ፌክ ናቸው ወይም ደግሞ የውሸት ናቸው። ምክንያቱም የሚሰለቹ ነገሮች ናቸው። ቶሎ ይችላሉ ፍቅር የለም እዚች ዓለም ላይ ምናምን ቃልባቸውን በሰበረችው አንዲት ሴት ምክንያት ወይም ደግሞ ጥሏት በሄደ አንድ ኮብ ላይ ወንድ የተነሳ ፍቅርን የለም ብላ ትደመድማለች። ሆነች ሚስት እውነት ነው። ሰብአዊ ፍቅር ላይኖር ይችላል፣ ግን ደግሞ ፍቅር የለም አይባልም። ፍቅር አለ። ሰው ዓለም ላይ ፍቅር እንደሌለ ማመን ከቻለ ወይም ደግሞ እውነተኛ ፍቅር ምድር ላይ ሳይኖር ይሄ ሁሉ ሰው በአንድ ተስማምቶ መኖር ከቻለ ፍቅር የውሸት እየኖሩት እንኳን ማኖር ይችላል ማለት ነው። በቃ የለም እንበልሽ ሰዎቹ እንደሚሉት ሰውን ከሰው የሚያስተሳሰር ፍቅር የለም እንበል። እኔ እናንተ እንኳን ምን እሺ እና እናንተ ፍቅር እንኳን ቢሆን የውሸት ፍቅር ነው ይባል። የውሸት እንኳን እየኖር ነው ቁጭ አድርጎን እናንተን እያኖረን ከኃያልነቱ የተነሳ ልክ እንደ እግዚአብሔር ከመሆኑ የተነሳ የውሸት እየኖርከው እንኳን ያኖራል ፍቅር ማለት ነው። በዛ ልክ ደግሞ እውነተኛውን ፍቅር መኖር ቢቻል የት ልንደርስ እንደምንችል አልነግርህም።